የዋት ቀሳውስት ነን የሚሉ ሰዎች አሉ። ተፈናቃዮችን ለመመለስ ያመጣው ነገር ስህተት ነው ከሚሉት በቀር ተፈናቃዮችን ለመመለስ የሚያስችል የሚባል ፕላን የላቸውም። ፕላን የላቸውም ብቻ ሳይሆን እንዲመለሱም አይፈልጉም። ከነዚህ ሰዎች ጋር ህወሓት ሆኖ መኖር ራሱ በጣም አስቀያሚ ነው። አድሃሪ የሆነ ኃይል እድሜ በገፋ ቁጥር ፈልገው አይደለም አድሃሪ ነው ሰው ነው። አዲስ ጽሁፍ ማንበብ ያልቻለ ሰው ድሮ ያጠናትን ነገር ይዞ ነው መቀጠል የሚፈልገው። አዲስ ነገር መስማት አይችልም። ስለዚህ እሱ ምንድነው የሚለው አዲስ ነገር ብንጀምር ይላል። የመጀመሪያ ሪአክሽኑ ያጠፋናል ነው የሚለው አዲስ ነገር እንጂ ለተነሳ መፈክሩ በሙሉ ጠመንጃ መፍትሄ የምታረግ ከሆነ አይሰራም። ሶ ለምንድነው ወደ ጠመንጃ ኳኳታ መንገባው የሚል ወጥተህ ሰላም ሰላም የምትለው ማን ጦረኛ አለ ይልሃል። እኔ ሰላም ነው ያልኩት ጦረኛ ቢፈሰስኩት ሰው የለም። በተግባር ጦረኞች እንዳሉ እያወቅኩም ጭምር ማለት ይችን ልዩነት ግን ማስተናገድ ስለማይችል ማስወገድ ነው የመረጠው ነው። ማስወገድ ምን አይነት ማስወገድ? ከፓርቲ ፊዚካሊ ማስወገድ። ይሄ በሀገር ደረጃ ሲገለጽ ምን ያክል አደገኛ ነው የሚለው ማሰብ መቻል አለብን። እኔ አሁን ያለው ሁኔታ ህወሓት እመራዋለሁ የሚል ወገን ወደ ገባበት መፋጠጥ ደርሷል። አሁን ሰላሙን አጥብቆ የትግራይን ህልውና በተሟላ መልኩ ለማረጋገጥ ሁሉንም መንገድ ሰላማዊ መንገድ ተጠቀማለሁ የሚለው ለውጥ የሚያቀነቅን ኃይል መበተን የለበትም። እና አል ቢ ፓርት ኦፍ ዛት ሙቭመንት